ሰላም ቤተሰብ ነባ ቭሎግስ ነው። በቤዚ ቲቪ ተገናኝተናል ማለት ነው። አሁን ከፊት ለፊት የምንጋብዛችሁ ቪዲዮ ወርቅ እንዴት ነው የሚሰራው፣ እንዴት እንደሚወጣ እናሳያችኋለን ማለት ነው። ሙሉ ፕሮሰሱን ወርቅ በሳት ይፈተናል የሚባለው ንግግር ቀርቶ የሰው ልጅ ወርቅ ለማግኘት በስራ ተፈተነ የሚለው ነው የሚያስኬደው ነው የሚለው ምን ትላለህ? እንዴት አየህ? በጣም ከባድ ነው ፕሮሰሱ። በጣም አሜዚንግ ነው ማለት በባህላዊ መንገድ ስፔሻሊ እንዴት አይነት ውጣ ውረድ የምርም ወርቅ እንደዚህ ወርቅ ሆኖ ከማየታችን በፊት የነበረው ሂደት በጣም አድካሚና የሚያስገርም ነው እና ከዛም በላይ ግን መጨረሻ ወርቅ ሆኖ እንደ ወርቅ ስናገኘው ሪዛልቱ በጣም ደስ የሚል ነውና እስኪ አብረን እናየዋለን። እናንተንም ጋብዘናችኋል። ሌትስ ጎ ወደ ቪዲዮ። እዛ ጋር ያሉት ሰዎች ያው የሚያስፈጩ ድንጋይ የሚፈጩ ሰዎች በኃላፊነት የተሰጣቸው ሰዎች ነበሩ። እነሱን አስፈቅደን ይህን ቪዲዮ ሰርተንላችኋል ማለት ነው። በርቀት እንደምታዩት እንደዛ ተራራዎች ላይ ነው። አዎ እንግዲህ እዚህ ጋር የምትመለከቱት የወርቅ ኳርዝ ይባላሉ። የኳርዝ ድንጋይ ማለት ከተራሮች ላይ ነው የሚመጣው ተፈረካክቶ የሚመጣውና እዚህ ጋር እንደምትመለከቱት በማዳበሪያ ከዛ ድንጋዮቹን ያመጧቸውና የወርቅ ድንጋዮች ማለት ነው። በዚህ መልኩ ይፈጫሉ። በዚህ መልኩ ነው የሚፈጩት። እነኚህ የምታዩቸው ማዳበሪያዎች የወርቅ ተፈጭተው ነው አሁን እዚህ ጋር የምናያቸው። ከተፈጨ በኋላ ያለው ነው። ቀጣይ ደግሞ እንዴት እንደሚታጠብ ይህ የተፈጨው ድንጋይና አፈር እንዴት እንደሚታጠብ እናሳያቸዋለን። ወደ ታች ወርደን ሰዎች እንዴት እንደሚያጥቡ ምናምን እናያለን። ሞተራችን እዚህ ጋር አቁመን ጓደኛዬም አለ እንሰራለን ማለት ነው። እነኚህ በርቀት የምታዩቸው እንግዲህ ቅድም እዛ ጋር እንዳልኳችሁ የተፈጩትን ማቴሪያሎች በዚህ መልኩ አምጥተው ውሃ ወዳለበት ቦታ አምጥተው በዚህ በባህላዊ መልክ ያጥባሉ ማለት ነው። ወይ ያው እንግዲህ አሁን ይሄንን እዚህ ጋር ደግሞ እዚህ ጋር እንግዲህ የምታዩት በዚህ መልክ እያጠቡ ነው የሚገኙት። ማቴሪያሉን ወይንም ደግሞ አፈሩን ቅድም በማሽን ተፈጭቶ የነበረውን በዚህ መልኩ አምጥተው እንግዲህ አንደኛው ይኸውና ከውሃ እየጨመረለት ከስር ደግሞ እሱ እየበጠበጠው ሲያደርግ ወርቁ ከስር ወርቅና ኩሉ ከስር እየቀረ ይሄድና በዚህ በምታዩት መልኩ ደግሞ ውሃ ወደ ስር ይፈሳል ማለት ነው። እንደዛ አድርገው ወደ መጨረሻው እንትን ሲደርሱ ወርቅና ኩሉ እዚህ ጋር በምታዩት መልኩ ያጠራቅማሉ ማለት ነው። ወርቅ ነው እዛ ውስጥ የሚጠራቀመው። ያ አሁን እዛ ጋር ወርቅና ኩል ነው መጨረሻ የቀረውን እንትን በዛ ጋር ያደርጉትና ስራቸውን ሲጨርሱ መጨረሻ ላይ ያንን የሚያጣሩት ይሆናል። እንደዛ ነው አይደል? ያንን ያጣሩታል ድጋሚ ሌላ ቦታ ይሄዳል። ከዚህ ጋር ከተወስዶ ሌላ ቦታ ደግሞ ይጣራል፣ ይታጠባል። ሌላ ቦታ ውስጥ ያጡታል። እንትኑ ከየት ነው የሚመጣው? እስቲ ማለት ይሄ ማቴሪያሉ ዋና ኳርዙ ከየት ነው የሚመጣው? ከላይ እዚህ ተራራ ላይ እዚህ ተራራ ላይ ነው የሚመጣው። በጋሪ ወይ በመኪና በሰው በመሸከም በማዳበሪያ እስኪ ምንድነው አሁን እዚህ ውስጥ የሚያስገቡበት? አፈር ነው እዚህ ውስጥ አሁን የምታስገባበት? ይታያል በሳያ። ኦኬ እዛ ጋር የተፈጨው ዱቄት ነው። ከዛ ጋር ዱቄቱ ተነስቶ መጥቶ እዚህኛው ላይ ይደረጋል። ከዛ በኋላ ደግሞ ውሃ እዚህ ላይ እየጨመራችሁ እየተጣራ አንድ ሰው ነው አስገባው። እስኪ ዱቄት ይዘና እዛ ውስጥ የሚፈጨውን ዱቄት ይዘና እና እዚህ ሲታጠብ የተፈጨውን ድንጋይ ነው። የተፈጨውን ድንጋይ ዱቄት የሆነውን ማለት ነው። እሱን አምጥተው ነው እዚህ ፕሮሰስ የሚያደርጉት። አሁን እዚህ ጋር ደግሞ ተከምሮ የምታዩት ማለት ነው በመጀመሪያ ዙር ታጥቦ የለውም ተብሎ ተጣርቶ የተከመረ ሲሆን
ነገር ግን ከእንደገና 2-3 ታጥቦ የተወሰነ ብናኝ ወርቆች የሚኖረው ይሆናልና ይህንን የሚገዙ ሰዎች አሉ። ከእንደገና ተደግሞ ይታጠባል፣ ይጣራል ማለት ነው። ይሸጣል ማለት ነው። ይህ ድጋሚ አዎ ይህ ይሸጣል ማለት ነው። ሶፋ ነው የሚባለው። ስንት ነው በማዳበሪያ የሚሸጠው? በማዳበሪያ ሳይሆን አይደው በምጦር ነው ማለት ነው። እኔ እንዳታስገባኝ። እሺ እንዴት ነው የሚሸጠው? ያው ይሄ ነው አሁን የወርቅ አፈር ማለት። በጣም ልክ እንደ ዱቄት በኗል። እስኪ ጨምር። ወይ Orta nereden sonra? Orta nereden? Altına Araska. tersa. Ati dikajet ka ni? Ha? Dia si bahasa jet. Ha? Kunman. Kunman. Working. Working. Hey, kita karışımın. የሚገርም ነው። ወርቅ የማውጣትና ወርቁን አሁን ታሳዩናላችሁ ወይ እያወጣችሁ ምናምን ብለን ጠየቅናቸው። ግን ለእነሱ አለቃቸው እስኪመጣ መጠበቅ አለባቸው ነገርና እርግጠኞች አልሆኑልንም። እናመሰግናለን። ቻው ብለን ተሰናብተን እንግዲህ ወደ ሞተራችን ተመልሰናል። አሁን ደግሞ የምናሳያችሁ ማለት ነው ይህ ታጥቦ እንደዛ በእንትን የወጣው ነገር ድጋሚ በባቲ ሲታጠብ ሌላ ቦታ እዚህ አሁን እሱ ፕሮሰስ አይጀመርም ይቆያል ስላሉ እሱኛው ፕሮሰስ ሌላ ቦታ ላይ ሄደን የምናሳያችሁ ይሆናል። እኔና ዮርጋ አብራችሁን ቆዩ። ነባ ብሎግስን ሰብስክራይብ ማድረግ እንዳይረሳ። ነባ ብሎግስ ኦን ዩቲዩብ። አሁን ቀጥታ ምንድን ነው ወደ በባቲ የሚያጥሩ ጋር ሄደን እንዴት እንደሚሰሩ ምን ያክል እንደሚያገኙ የሚነግሩን ከሆነ እስኪ እናሳያቸዋለን። አብራችሁን ነው። አዎ እንግዲህ አሁን ደግሞ የምትመለከቱት ቅድም ለብቻ ወርቅ አለው የሚለውን እንትን እዛ ጋር ሲያስቀምጡት የነበረውን ፕሮሰስ አሁን ፋይናል ላይ መጨረሻ ላይ ማለት ነው በዚህ መልኩ አፈሩን እና ድንጋዩን ለይተው ወርቅን የማውጣት ፕሮግራም ፋይናል ላይ የሚካሄድ ፕሮሰስ ነው ማለት ነው። በዚህ መልኩ የባቲያ ይባላል። በዚህ መልኩ ነው የሚታጠበው እንግዲህ እንደምታዩት ማለት ነው። ይሄ እንግዲህ መጀመሪያ ላይ የነበረውን አንድ ላይ በዚህ በባቲያ ያደርጉትና አፈሩን ዱቄቱን ከዛ በኋላ አፈሩና ድንጋዩ ወደ ውጪ እያደረጉት መጨረሻ ላይ ማለት ነው ወርቁን ይለዩታል ማለት ነው። መጨረሻ ላይ እንግዲህ ከሞላ ጎደል በትንሹም ቢሆን ለማሳየት በዚህ ያህል ሞክረናል ማለት ነው። ከኛ ጋር ቆዩ። ወርቅ አውጥተህ ታውቃለህ እንዴ?
ምን ያክል አግኝተህ ታውቃለህ? እሱ አይደለም ትንሽ ነው። ስንት አይገኝም? ብዙ አይገኛል። እና ታዲያ እንዴት ነው ታዲያ ሀብታም አልሆንክ? አፓች አልገዛህም? እዚህ ጋር ዕቃ የምሳብር የሰጡን ቪዲዮ ስላስቀረጽናችሁ ምናምን እያሉን በጣም የሚገርም ነው እኮ። ወርቅ እሰራለሁ አግኝቻ አውቃለሁ ምናምን፣ ግን ያው ትንሽ ነው ጥቅሙ። ያው እውነት ነው ጥቅሙ ምናምን እያሉ እየነገሩ ነበር። እውነት ለመናገር እነኚህ ይሰራሉ ያው ለባለ ሀብቱ ነው እና ሲሸጡም ለምሳሌ በአሁን ሰዓት ባለው ዋጋ 1 ግራም 17,000 ብር። ነገር ግን ይሄኛው ባለማሳው ወይንም ባለ ኳርዙ ዋናው ማቴሪያሉ የመጣው ግለሰብ ለሱ በ7,000 ወይ በ8,000 ሂሳብ ነው የሚሸጡለት ማለት ነው። እንደዛ እንዲሸጡ ያስገድዳቸዋል። ይህን ሽጠው ነው ሼር የሚያደርጉት ምናምን እና ያው ከእጅ ወዳፍ ላይፍ ነው የነሱ ላይ የነኚህ ላይፍ ማለት ይቻላል። በጣም አስደናቂ ነው። ወርቅ እያወጣ ከእጅ ወዳፍ ነው ኑሮ ማለት በጣም ያስገርመኛል። በጣም ይህንን ይመስላል የወርቅ ማውጣት። እንግዲህ እዚህ ጋር ማይኬ ኦፍ ሆኖብኝ ምንም የምናገረው ነገር ሊሰማ አልቻለም ነበር። ዞሮ ግን ቪዲዮአችን ይህንን ይመስላል። ስለተከታተላችሁ እናመሰግናለን። ነባ ቭሎግስን ሰብስክራይብ በማድረግ ሁላችሁም እንድታበረታቱና ፋሚሊ እንድትሆኑ እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። عببا قلبني زربه